ይሄ ካስጨነቃችሁ ዓለም፣ እረፍት ካሳጣችሁ ዓለም፣ ከሚያሳድዳችሁ ዓለም፣ እናንተን እንደ ወንጀለኛ ከሚያያችሁ ዓለም፣ የክርስቶስ ደቀ መዛሙርት በመሆናችሁ ኦርቶዶክሳውያን በመሆናችሁ በጥላቻ ዓይን ከሚመለከታችሁ ዓለም እናንተን ላሳርፋችሁ እመጣለሁ። ጌታ ሆይ ና። የእሱ መምጣት ለቤተ ክርስቲያን እረፍት ነው፣ ለቤተ ክርስቲያን ድል ነው። ሰይፉ በዘንባባ ዝንጣፊ የሚለወጥበት ነው። በደም የተለወሰ ማንነቷ ነጭ ሐር የሚለብስበት ነው። እርበብ ባለ ልብ፣ ሌላ በሚያስተናግድ ልብ እግዚአብሔር አይገባም። የተከፈተ ልብ ይገባል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ይከፍትልኛል። ከሳምባችን ለእኛ ቅርብ ነው። ከኩላሊታችን ለእኛ ቅርብ ነው። ከሚተነፍሰው ልባችን እግዚአብሔር ለእኛ ቅርብ ነው። ከነፍሳችን ለእኛ እግዚአብሔር ቅርብ ነው። ለቅጽበት እግዚአብሔር ራሱን ቢዚ አያደርግም። ቢዚም አይሆንም። እግዚአብሔር ለሁላችን የሚበቃ ነው። እርሱ ሁላችንን በአንድ አይነት ጥቅሻ ቅጽበት የመጎብኘት ኃይል ያለው አምላክ ነው። እግዚአብሔር የማያረጀው መቅደስ ሰው ነው። ከትንሣኤ ያለው መቅደስ ሰው ነው። በመንግሥተ ሰማያት ወዳጆቼ መሰረቱ ደም የሆነ መቅደስ፣ የድንጋይ ቅርብ የማይፈልግ መቅደስ ሆኖ የእግዚአብሔር ዓለም ሆኖ ለዘላለም የሚኖረው ትልቁ መቅደስ ሰው። ትርፍ ሳናስብ ንጹሕ ፍቅርን በመስጠት የእግዚአብሔርን መልክ እንይዛለን። እስቲ ይህን ቃል ከኔ ጋር በሉ። ትርፍ ሳናስብ በሉ። ንጹሕ ፍቅርን በመስጠት ምላሽ የማይጠብቅ ፍቅር ማነው የሚያደርገው? አለ ከገላመጠው ጎረቤት ጋር ፍርድ ቤት የሚቆም ሰው አሁን ምላሽ የሌለው ፍቅር ይሰጣል? የምንጠመቅበት ውሃ አካላዊ መልኩን አይለውጥም። ውሳጣዊ ጸጋው የእግዚአብሔር ልጅ ያደርገናል። ክርስቲያንም ልክ እንደዚህ ነው። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። የያዕቆብ ወንድም ይሁዳ ጌታችንን አንድ ጥያቄ ጠይቆት ነበረ። ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለ እንዴት ነው የሚል ጥያቄ ጠይቆ ነበር። ብዙ ጊዜ ደቀ መዛሙርቱ መንፈስ ቅዱስን ከመቀበላቸው በፊት እግዚአብሔርን የሚጠብቁት መሲሁን የሚጠብቁት በዚህ ዓለም ላይ የሚታይ ቤተ መንግስት ያቋቁማል። የሚታይና የሚዋጋ ከጠላቶቹ ጋር ጦር ያሰልፋል። እኛም ደግሞ እንደ ሌሎች ሹማምንት እንደ ወዳጆቹ በሹማምንትነት በቤተ መንግስቱ ያስቀምጠናል የሚል እሳቤ ስለነበራቸው ብዙ ጊዜ ጥያቄዎቹ እንዲህ ያሉ ናቸው። ባለሟልነትን የመፈለግ ጥያቄ፣ ምድራዊ ስልጣን የመፈለግ ጥያቄ፣ በሱ ዘንድ በስጋዊ ሁኔታ ከብሮ የመታየት ጥያቄ ብዙ ጊዜ ጠይቁ ነበረ። ይሄ ጥያቄ ወደ መንፈሳዊ ጥያቄ የተቀየረው መንፈስ ቅዱስን ከተቀበሉ በኋላ ነው። ይሄ ጥያቄያቸው መልስ ያገኘው የእግዚአብሔር ሐሳቡ ምን እንደሆነ የተረዱት እግዚአብሔር መንፈስ ቅዱስን ካስተናገዱ ከተቀበሉ በኋላ። አንድ ክርስቲያን እግዚአብሔርን ምን መጠየቅ እንዳለበት የሚገባው እግዚአብሔር መንፈስ ቅዱስ በውስጡ ሲኖር፣ በመንፈስ ቅዱስ አጋዥነት ድካሙን እያገዘው የሚጸልይ ሰው ምንና እንዴት መጸለይ እንዳለበት ጠንቅቆ የሚያውቅ ነው። ይህን የማይረዳ ሰው ጥያቄው ሁልጊዜ ስጋዊ ነው። ጥያቄው ሁልጊዜ ምድራዊ ነው። በዚህ ምድራዊ ጉዳይ ላይ ብቻ የሚጠመድ ነው እና የደቀ መዛሙርቱም ያልጎለመሰ ጥያቄያቸው ይሄ ነበረ። ክርስቶስ ግን ሲመልስ ምንድን ያለው? እንዲህ ያለው ጠቅልል አድርጎ እርሱ የሚገለጠው በስውር እንደሆነ፣ የሚገለጥበት ዙፋን የሚነግሱበት ዙፋን የተለየ እንደሆነ፣ ዓለም ሊያየው የማይችለው እንደሆነ፣ የወደቀው ዓለም ሊረዳው የማይችለው እንደሆነ፣ ጨለማው ዓለም ሊተባበረው ሊቀበለው የማይችለው እንደሆነ፣ ጥልቅ ብርሃን የሆነ ልዩ መንግስት እንዳለው አምላካችን ለማሳየት ደቀ መዛሙርቱን ምን አላቸው? እንዲህ ነው ያላቸው፣ ቃሌን የሚጠብቅ እርሱ የሚወደኝ እርሱ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱም ጋራ በእርሱም ዘንድ መኖሪያ እናደርጋለን ብሎ የእግዚአብሔር መንግስቱ በሰው ልጆች ልብ ውስጥ የሚመሰረት ረቂቅ መንግስት እንደሆነ በአጭር ቃል የተናገረበት ቃል። ይሄ ትምህርት ክርስቶስ በተለይ ለሰው ልጅ ያለው እንክብካቤ፣ ፍቅርና ማዳን
እንደዚሁም ደግሞ ከሰው ልጅ ጋር የሚያደርገው ህብረት እንደሚቀጥል የሚያሳይ የተስፋ ቃል ነው። የማይቋረጥ እንደሆነ አባት እንደሚሆናቸው መኖሪያ እንደሚያደርጋቸው ወደ እናንተ እመጣለሁ ማለት አሁን በመስቀል ላይ ተሰቅዬ የምቀር እንዳይመስላችሁ። ሞትን ድል ነስቼ አሸንፌ በትንሣኤ ወደ እናንተ እመጣለሁ። በፍርሃት ወደ ዘግታችሁ ወደ ተቀመጣችሁበት ቤት እገባለሁ። ለእናንተ መጽናናትን እሰጣለሁ። አዲስ ደስታን አበስራለሁ። እኔን በማየታችሁ ደስ ይላችኋል እና ወደ እናንተ እመጣለሁ። በትንሣኤ እመጣለሁ። ወደ እናንተ እመጣለሁ። በየቀኑ በመንፈሴ ወደ እናንተ እመጣለሁ። በልዩ የፍቅር ምልክት ወደ እናንተ እመጣለሁ። ወደ እናንተ ስመጣ የምመጣው በቁጣ አይደለም፣ በፍቅር እመጣለሁ። በፍቅር ለመጎብኘት እመጣለሁ። በጸጋ ለመጎብኘት እመጣለሁ። አሁን በቤተ ክርስቲያን እንደሚያደርገው ወደ እናንተ እመጣለሁ። አዎ ይመጣል ክርስቶስ። በየቀኑ በመንፈስ ወደኛ ይመጣል ክርስቶስ። አዎ በትንሣኤው ይመጣል። በየቀኑ እኛ ትንሣኤ ልቡና ገንዘብ ስናደርግ በኃጢአት የወደቀ ማንነታችን በትንሣኤ ልቡና ሲነሳ ክርስቶስ በውስጣችን ይነሳል። በልባችን መቃብርነት ይኖር የነበረ ኃጢአት የሸፈነው ክርስቶስ መታየት ሲጀምር በእያንዳንዳችን ልብ ውስጥ የክርስቶስ ትንሣኤ ያለ ይሆናል። በትንሣኤ ወደ እናንተ እመጣለሁ። አዎ በዘመኑ ፍጻሜ በእርግጥ እመጣለሁ። ይሄ ካስጨነቃችሁ ዓለም፣ እረፍት ካሳጣችሁ ዓለም፣ ከሚያሳድዳችሁ ዓለም፣ እናንተን እንደ ወንጀለኛ ከሚያያችሁ ዓለም፣ የክርስቶስ ደቀ መዛሙርት በመሆናችሁ ኦርቶዶክሳውያን በመሆናችሁ በጥላቻ ዓይን ከሚመለከታችሁ ዓለም እናንተን ላሳርፋችሁ እመጣለሁ። ቤተ ክርስቲያን ይሄን ትጠብቃለች። ማራናታ፣ ጌታ ሆይ ና። የእሱ መምጣት ለቤተ ክርስቲያን እረፍት ነው። ለቤተ ክርስቲያን ድል ነው። ሰይፉ በዘንባባ ዝንጣፊ የሚለወጥበት ነው። በደም የተለወሰ ማንነቷ ነጭ ሐር የሚለብስበት ነው። ስለዚህ ክርስቶስ እመጣለሁ። በዘመኑ ፍጻሜ እመጣለሁ። ለደቀ መዛሙርቱ በተለይ ይሄ ወደ እነርሱ መምጣቱን እንዲያስቡ ለምንድን ነው የሚያደርጋቸው? ከእነርሱ በአካለ ሥጋ መለየቱን በማሰብ ሐዘን እንዳይበረታባቸው የመምጣቱን ተስፋ በማሰብ እንዲጽናኑ እመጣለሁ ይላል ጌታ። እመጣለሁ። ክርስቲያኖች በእምነት ከሰማችሁት፣ በዚህ ታላቅ አብይ ጉባኤ እግዚአብሔርን በእምነት ከሰማችሁት፣ ለሕይወት ከሰማችሁት፣ ከልባችሁ ፈልጋችሁ ከሰማችሁት ይመጣል። እግዚአብሔር ወደ ሕይወታችሁ ይመጣል። ታማኝ ነው። የሚመጣው ግን በፈለግነው ልክ ነው። ገርበብ ባደረግነው የልብ በር እግዚአብሔር አይገባም። ገርበብ ባለ ልብ፣ ሌላ በሚያስተናግድ ልብ እግዚአብሔር አይገባም። የተከፈተ ልብ ይገባል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ይከፍትልኛል ያለው። ወለል አድርጎ ይከፍታል። ለክርስቶስ ልባቸውን ወደ ከፈቱ ሰዎች ይመጣል እግዚአብሔር። ደቀ መዛሙርቱን ይሄን ያለው ይሄ ቃል ተመልከቱ። ወደ እናንተ እንመጣለን፣ መኖሪያም በእናንተ ዘንድ እናደርጋለን የሚለው ቃል አምላካችን ለተወሰነ ጊዜ በአካል ከነርሱ ቢለይም ለዘላለም የሚቀበሉት አምላካቸው እንደሆነ፣ ራሳቸውን መቅደስ አድርገው የሚኖሩለት አምላክ እንደሆነ እንዲረዱ፣ ጊዜያዊ መጎብኘት እንዳልሆነ ወዳጆቼ፣ አሁን ትልቁ የኦርቶዶክሳውያን ችግር እንዲያሉ አብይ ጉባኤያት ሲዘጋጁ ከእግዚአብሔር ጋር የ3 ቀን ህብረት ብቻ ነው የምናደርገው። እግዚአብሔር ለጥቂት ጊዜ ብቻ በቃለ እግዚአብሔር ሊጎበኘን የመጣ አድርገን ነው የምናስበው። ልባችንን የዘላለም መቅደስ ለማድረግ ለሱ የተዘጋጀ ማንነት የለንም። ለዚህ ነው በየጊዜው እየተማርን ትምህርት እንግዳ የሚሆንብን። በየጊዜው እግዚአብሔር ለጊዜው አይደለም የሚመጣው፣ አብሮን ለመኖር የቤታችን ራስ ለመሆን። ለዚህ ነው መጽሐፍ ጌታ ቅርብ ነው። እስቲ ጌታ ቅርብ ነው በሉ። ጌታ ቅርብ ነው ማለት ክርስቲያኖች በጊዜ ብቻ እንዳይመስላችሁ፣ የሚመጣበት ቅርብ ነው ብቻ እንዳይመስላችሁ። ጌታ ለእያንዳንዱ ክርስቲያኖች ቅርብ ነው። ከሳምባችን ለእኛ ቅርብ ነው። ከኩላሊታችን ለእኛ ቅርብ ነው። ከሚተነፍሰው ልባችን እግዚአብሔር ለእኛ ቅርብ ነው። ከነፍሳችን ለእኛ እግዚአብሔር ቅርብ ነው።
እግዚአብሔር ቅርብ ነው። ከዚህ ቅርብ ከሆነው ሩቅ ካልሆነው አምላካችን ጋር ሰውነታችንን የእሱ መቅደስ አድርጎ ለመኖር የተዘጋጀ ሕይወት እንዲኖር ወደ እርሱ እንመጣለን። ክርስቶስ በተለይ ከአባቱ ጋር በባህሪ አንድነት የሚመለክ መሆኑን ጠዋት በሚስጥረ ሥላሴ ትምህርት ተምረናል። እርሱ ክርስቶስ በአብ ውስጥ እንዳለ ከአብ ጋር አንድ እንደሆነ አባቴ ይወደዋል፣ እኔን ቃል የሚጠብቅ ብቻዬን አይደለም ወደ እርሱ የምመጣው ከአባቴ ጋር እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ይሄ ታላቅ እውቀት ከአብና ከልጁ ከኢየሱስ ክርስቶስ ጋር ህብረት ማድረግ ነው። የክርስቲያኖች ትልቅ እውቀት፣ የክርስቲያኖች ትልቅ የነገር እግዚአብሔር የነገር ሃይማኖት እውቀት ምንድን ነው ቢባል ወዳጆቼ ትልቁ እውቀት ከእግዚአብሔር ጋር ህብረት ማድረግ ነው። ከእርሱ ጋር ወደ እርሱ እንመጣለን፣ ወደ እርሱ እንቀርባለን፣ መኖሪያችንን ከእርሱ ጋር እናደርጋለን። ይሄ የእግዚአብሔር ብርሃንና ፍቅር ለሰው ልጆች በክርስቶስ ቤዛነት በኩል እየተገለጠ እንዲኖር ዓለምን የተቤዠበት ዓለምን ያዳነበት ዓለምን የዋጀበት ያ የቤዛነት ስራ በእያንዳንዱ የክርስቲያኖች ሕይወት ውስጥ እንዲታይ እመጣለሁ። ከነቁስሉ ይመጣል ክርስቶስ በውስጣችን ይገለጣል። ቁስሉ ወዳጆቼ በዕለተ ምጽአት ይታያል። ለቤተ ክርስቲያን ፍቅር የሆነ ቁስል ነው። ክርስቲያኖች እየተመለከቱት እያዩት ከዚህ ቁስል አጠገብ መቆማቸውን እንዲያስቡ የዳኑበት ቁስል ነው። በክርስቶስ መዳን ማለት ወዳጆቼ በከንፈር ኢየሱስ እያሉ መኖር አይደለም። እዚህ ቁስል አጠገብ መቆም ነው። እሱን እያጣጣሙ መኖር ነው። በዚያ መከራ በዚያ በመገረፉ ቁስል ወበቁስለ ዚአሁ በዚያ ቁስል ወዳጆቼ የዳንበት በዚያ ቁስል መዓዛችን የተለወጠበት በእግዚአብሔር ፊት ሕያው መስዋዕት መሆን የቻልንበት አስደናቂ ቤዛነት ይሄ በሕይወታችሁ እንዲታይ ወደ እርሱ እንመጣለን። አባቴ እኔም እንመጣለን። መኖሪያችንን በእርሱ ዘንድ እናደርጋለን። ከእርሱ ጋር እንሆናለን። እግዚአብሔር ሁልጊዜ ከኛ ጋር ነው። ግን እኛ ክርስቲያኖች እኛ ከእግዚአብሔር ጋር ነን ሁልጊዜ። እርሱ ሁልጊዜ ከኛ ጋር ነው። ሁልጊዜ ከኛ ጋር መሆን ይፈልጋል። ሁልጊዜ ለቅጽበት እግዚአብሔር ራሱን ቢዚ አያደርግም። ቢዚም አይሆንም። እግዚአብሔር ለሁላችን የሚበቃ ነው። እርሱ ሁላችንን በአንድ አይነት ጥቅሻ ቅጽበት የመጎብኘት ኃይል ያለው አምላክ ነው እግዚአብሔር ዓለሙን የሚያይ። እኛ እሱ ከኛ ጋር መሆን ይፈልጋል። እኛ ከእርሱ ጋር ሁልጊዜ መሆን እንፈልጋለን። ወዳጆች አያችሁ፣ አጭር ጉብኝት አይደለም። አሁን ማቆም ያለብን ይሄን ነው። ክርስቲያኖች ከእግዚአብሔር ጋር የአጭር ጊዜ ግንኙነት፣ ከእግዚአብሔር ጋር የሆነ የክብረ በዓል ግንኙነት፣ ከእግዚአብሔር ጋር የሆነ የጉባኤ ግንኙነት ብቻ ይሄን ክርስቲያኖች ማብቃት አለባቸው፣ መተው አለባቸው። ጨክነው ዕለት ዕለት እንደ እስትንፋሳቸው እግዚአብሔርን ሊያዩት ይገባል። ክርስቲያኖች እግዚአብሔር ምን አለ? የራሱ ክርስቶስ የሚወደኝ እርሱ አለ ቃሌን ይጠብቃል። ምን የሚለኝ አልሰማኋችሁ? ትወዱታላችሁ እግዚአብሔር? እስቲ እኔ እወደዋለሁ የምትሉ እጃችሁን አሳዩ። አይደል በሉ አላልኩም። አንደማመጥም እኮ ችግር ነው። እኔ አንድ ነገር ልንገራችሁ። አንድ እዚህ አሰላ አካባቢ አንድ ብፁዕ አባት አሁን በሕይወተ ሥጋ የሉም፣ በረከታቸው ይደርብን። በጣም ማረሳው አንድ የውጭ ነጭ ፓስተር መጥቶ እዛ ያስተምራል እና ሊቀ ካህናት ኢየሱስ የሚል ርዕስ ይዞ ያስተምራል። እኔም ሄጄ ስሰማው ያ ስለነበረ ሊቀ ካህናት ኢየሱስ በሚል በዚሁ ርዕስ አስተማርኩና ሲጨርስ ሊቀ ጳጳሱ ተነሱና ትምህርቱን ሰምታችኋል አሏቸው። ሰምታችኋል ምዕመናን? አዎ ሰምተናል። ሰምታችኋል? አይ አልሰማችሁ እና የጠቀመን አለመስማታችሁ ነው። እኛንም እነሱንም አትሰሙም ማለት። አሁን ችግሩ የቤተ ክርስቲያን ብቻ አለመስማታችን እኮ አይደለም የሚጎዳን። በጣም ችግሩ የቤተ ክርስቲያን አለመስማታችን ብቻ ሳይሆን ባዕድን ደግሞ በስሜት የመስማታችን ባዕዳንን። አሁን እጃችሁን አሳዩ ስለሌል ትላላችሁ እናንተ
እና ታዲያ ትንሽ አልተግባባንም አይደል? እስቲ የምትወዱት እጃችሁ ላይ ያሳይ። የምትወዱት አውርዱ። አሁን ጮክ በሉና ቃሉን ከኔ ጋር በሉ። የሚወደኝ በሉ። አልሰማሁም። ቃሌን ይጠብቃል። ምንን ይጠብቃል? ቃሌን። የሚወደኝ ይታዘዘኛል ማለት ነው። የሚወደው ነው የሚታዘዘው። ተመልከቱ፣ ፍቅር ምንድን ነው ብትሉኝ፣ ፍቅር ስር ነው። የመታዘዝ ስር ነው። መታዘዝ ደግሞ የፍቅር ፍሬ ነው። የእግዚአብሔር ፍቅር በልቡ ያልተዘራበት ሰው የመታዘዝ ፍሬ ሊኖረው አይችልም። ስለዚህ መውደዳችንን የምንለካው በዚህ ነው፣ በመታዘዛችን ልክ፣ እጅ በማውጣት አይደለም። በመታዘዛችን ልክ የእግዚአብሔር ፍቅር የሚለካው በዚህ ነው። ለሕይወት በመታዘዛችን ልክ የሚለካ ቃሌን ይጠብቃል። አባቴ ይወደዋል። አስበን እናውቃለን። እግዚአብሔር ክርስቲያኖች እኛን መኖሪያ ላይ አድርገን እንደሚፈልግ አስበን እናውቃለን። ከዚህ መቅደስ በሚሰፋ ልብ በእኛ ልብ ውስጥ መኖር እንደሚፈልግ እግዚአብሔር አስበን እናውቃለን። ራሳችንን ጠይቀን እናውቃለን። ብዙዎቻችን ለእኛ የሚያዘጋጀውን ብቻ እናስባለን። እንደ ራስ ወዳድ እግዚአብሔር ለእኛ የሚሰጠንን ብቻ አስበን እንመጣለን። ለእግዚአብሔር የምንሰጠውን አናስብም። ከእግዚአብሔር ጋር ጊዜ እንድትሄድ ነው መጫወት የምንፈልገው፣ ሰጥቶ መቀበል። እግዚአብሔር ግን ተመልከቱ፣ ለእኛ ከፍቅሩ የተነሳ ለእኛ ያዘጋጀልን መኖሪያ አስቀድሞም የሚደነቅ ነው። ከመውደቃችን በፊት እግዚአብሔር ይህንን የምንመለከተውን የምንወደውን ድንቅ ዓለም ከመፍጠሩ ባሻገር በመልኩ ለፈጠረው የሰው ልጅ ኤደን ገነት የሚባለውን ስፍራ አዘጋጀለት። ኤደን ገነት አስደናቂ ነው። ኤደን ገነት ኦሪት ዘፍጥረት ምዕራፍ 3 ቁጥር 8ን አንብቡ። በጣም ይገርማል። በኤደን ገነት ብዙ ፍሬዎች አሉ። የማይበሰብሱ ፍሬዎች ናቸው። ወቅት የማያደርቃቸው ፍሬዎች ናቸው። አሁን በዚህ ምድር ላይ የአቮካዶ ዘመን አለ። አቮካዶ ዘመኑ ሲደርስ ይበስላል። በስሎ ካልተጠቀምነው ይበሰብሳል። ጊዜው ሲያልፍ ደግሞ ቅርንጫፉ ይደርቃል። ይሄ በገነት የነበረው ዛፍ የማይደርቅ ነው። ዘመን የማያሳልፈው ነው። የማይበሰብስ ነው። በዓይኑ ፊት ሞልቶ የሚታየው የሕይወት ፍሬ ነው። እግዚአብሔር አዳም እንዲኖርበት ያዘጋጀለት ገነት እንዲህ ነበረ። በጣም የሚገርመው ከእግዚአብሔር ጋር እንኳን ከሱ ተጣልቶ ለመሸሸግ የመረጠው ጫካ እንኳን ኤደን ገነት ውስጥ ነበር፣ እግዚአብሔርን ለመሸሸግ እና አዳም እንዲህ ያለ መኖሪያ የተዘጋጀለት በዚህ እግዚአብሔር በሰጠው ታላቅ መኖሪያ ውስጥ የእግዚአብሔርን ማንነት እያወጀ እንዲኖር ከፍጥረት ጋር ፍጥረትን የተሸከመ ነው አዳም። አራቱ ባህሪያት ሥጋ አራቱ ባህሪያት የፍጥረት መገኛ ናቸው። አራቱን ባህሪያት እግዚአብሔር አዳምን ሲያሸክመው የፍጥረት ገዢ እንደሆነ፣ ፍጥረትን የሚሸከም እንደሆነ፣ እግዚአብሔርን ወደ መምሰል ሲወጣ ፍጥረትን ፍጹም ወደ ማድረግ የሚወጣ እንደሆነ እንዲህ ባለ መንገድ ያከበረው ፍጥረት ነበር አዳም። ግን ልብ ሰባሪ ጉዳይ ገጠመው። አዳምና ሔዋን ያለ እግዚአብሔር የሆነ የነፃነት ዓለም ፈለጉ። ልክ ዓለም እንደሚፈልገው ዛሬ ዓለም እንደሚፈልገው እዚህ ፊት ለፊታችሁ ብትመለከቱ፣ እዚህ ፊት ለፊታችሁ በእርግጠኝነት አሁን ብትሄዱ እዚህ ግቢ ውስጥ ካለው ሕዝብ በላይ ዳንኪራ ላይ ያለ መዓት ሰው ታገኛላችሁ። ያለ እግዚአብሔር የሆነ ነፃ ዓለም። አትብላ አትጠጣ እያልኩ አይደለም። ያለ እግዚአብሔር የምትበላው ሕይወት አይሆንም። ያለ እግዚአብሔር የምትጠጣው የኃጢአት ስር ነው የሚሆንብህ። ሞት ነው የሚወልድብህ። ሞት። ያለ እግዚአብሔር የሆነ ነፃ ዓለም ፈለጉ ሰዎች። የሰው ልጅ ፈለገ ከእግዚአብሔር ፊት መሸሽ። ግን ምን ገጠመው? ሰው ሞት፣ ጨለማ፣ ትርምስ ገጠመው ሰው። ኃጢአቱ ከገነት አባረረው። እግዚአብሔር አይደለም፣ ኃጢአቱ ነው ከገነት ያባረረው። እግዚአብሔርን ማጣቱ ጉስቁልናው። ምክንያቱም ብርሃን ከጨለማ ጋር መኖር አይችልም። አምላካችን እግዚአብሔር ልባችንን በጽድቅ ያብራልን። እግዚአብሔር ብርሃን ነው እና የብርሃን መኖሪያ ለመሆን በጽድቅ መብራት ያስፈልጋል። የብርሃን መገለጫ መሆን ያስፈልጋል። አልባሌ እንግዶች ካሉ ንጉሱ የሚኖርበት ስፍራ
የሸፈኑ መጋረጃ የሆኑ እንግዶች ካሉ ማስወገድ ይጠይቃል። የእግዚአብሔር መኖሪያ ለመሆን የእሱ መኖሪያ ለመሆን ምንም መበስበስ ወዳጆቼ ቅድስናን መቋቋም አይችልም። አምላካችን የእሱ መኖሪያ ለማድረግ መጀመሪያ መበስበሳችንን ነው ድል የነሳልን። ወደ መሬትነት መለወጣችንን የእርሱ መቅደስ ወደ መሆን የማይፈርስ መቅደስ፣ የዘላለም መቅደስ፣ ልዩ መቅደስ። ይሄ የምትመለከቱት መቅደስ አሁን ሰርተነዋል። ከዚህ ይልቃል፣ መቃኞ ካለው ይልቃል። በጣም ይደንቃል፣ አስደናቂ ነው። ሲመረቅ የበለጠ ያምራል፣ የበለጠ ተውቦ እንመለከተዋለን። በጣም ይገርማል። ከዚህኛው በኋላ ደግሞ ሌላ ትውልድ ሲመጣ ይሄንን ደግሞ የሚያስንቅ ሌላ መቅደስ ሊሰራ ይችላል። ይሄንን ያስረጀዋል። የእግዚአብሔር የማያረጀው መቅደስ ሰው ነው። ከትንሣኤ ያለው መቅደስ ሰው ነው። በመንግስተ ሰማያት ወዳጆቼ መሰረቱ ደም የሆነ መቅደስ፣ የድንጋይ ቅርብ የማይፈልግ መቅደስ ሆኖ የእግዚአብሔር ዓለም ሆኖ ለዘላለም የሚኖረው ትልቁ መቅደስ ሰው ነው። ይሄንን መቅደስ ውበት ይፈልጋል። የቅድስና ውበት እግዚአብሔር እንዲኖርበት የተሸለመ ሊሆን ይገባል። መቅደሳችንን እንደምናስበው በዓይናችን ፊት ደስ ብሎን ማየት እንድንችል እንዲያደርገን ለመቅደሳችን ተመልከቱ። ፊኒሺንጉ ምን ያክል እንደሚፈጅ ይሄ መጨረሻው መደምደሚያው የመቅደሱ ወዳጆቼ ልክ እንደዚህ ነው። የእግዚአብሔር መኖሪያ የሚሆኑ የሰው ልጆች የለሱ የተዋበ መቅደስ ለመሆን አድካሚ የፊኒሺንግ ጊዜ አለ። ከኃጢአት ጋር የመላቀቅ ራስን የማሳመር በንስሐ የመቀደስ የእግዚአብሔርን ጽድቅ የመቀባት ራስን ይሄ ጊዜ አለ። አያችሁ፣ ሰው ወደቀ። በጣም የሚገርመው ግን እግዚአብሔር ሰው ከወደቀ በኋላ እንኳን በውድቀቱና በሀፍረቱ መካከልም ቢሆን እግዚአብሔር አልተወውም። እንዴት ያለ ፍቅር ነው! ሰው እንዴት በዚህ ፍቅር ይጨክናል? ወዳጆቼ እንዴት ያለ ፍቅር ነው! አዳም ወድቆ እንኳን ያልተወው አንድ ቀን ተስፋ ሲሰጠው ከዘሮቻቸው አንዱን ኃጢአትን ለአንዴና ለመጨረሻ ጊዜ እንዲያሸንፍ በሚያስችለው አስደናቂ ተስፋ አማካኝነት በሕዝቡ መካከል የመኖር ፍላጎቱን ሲያውጅ እግዚአብሔር በአንተና በሴቲቱ መካከል ጠላትነት አደርጋለሁ፣ በዘርህና በዘሯ መካከል ከራሱ ከአዳም በምትገኘው ቅድም እንደሰማ ነው። ማርያም እሰተሃቱም ትካቱ ተከርሱ ለአዳም ከመባህሪ ጻዳ። ማርያም በዚያ በወደቀው አፈር በሆነው በአዳም ሰውነት ውስጥ እንደ ነጭ አብርታ ስትታይ በአዳም አይነ ህሊና እግዚአብሔር ይችን መቅደስ አለበት። መኖሪያው የምትሆነው የሚያድርበት የሰው ልጅ ልቡ በኃጢአት በፈረሰበት ዘመን የእግዚአብሔር መቅደስ ለመሆን የተመቻቸች ከዘሩ መካከል አልተወውም። እግዚአብሔር አብሮ መኖሩን ይፈልጋል። አምላካችን ቅድስናውን በሰው ውድቀት ሳያረክሰው በጸጋው እንዴት ያለ መፍትሄ እንደሚያቀርብልን ተመልከቱ። በስጦታው በፍቅር ስጦታው የእኛ ውድቀት የእሱን የባህሪ ቅድስና ሳይነካ ከጸጋው እንዴት እንደሚያካፍለን፣ ወደ እሱ ቅድስና እንዴት እንደሚስበን፣ ወደ እሱ ቅድስና እንዴት እንደሚያመጣ አስቀድሞ በወደቀው የአዳም ህሊና ውስጥ እንዲቀመጥ እግዚአብሔር አደረገ። ለምን? አብሮን መኖር ነው የሚፈልገው እሱ፣ አብሮን መኖር። ይሄ ጊዜ እስኪፈጸም ድረስ ግን ከትውልድ ትውልድ የእግዚአብሔር ህዝቦች ከፊቱ ውጪ ነበር የሚኖሩት፣ በሞት ውስጥ ነበር የሚኖሩት፣ በተስፋ ብቻ። ክርስቲያኖች አሁን እኮ ተስፋው ተፈጽሟል። አሁንም በተስፋ ነው የምንኖረው። አሁንም ሰውነታችንን አሮጌ አድርገን የእሱ መቅደስ ሳናደርግ አሁንም በተስፋ እንዳይሁድ በተስፋ መጥቶ መሃላችን የተገኘውን መሲሁን ሳናስተናግደው በልባችን ሳናኖረው አሁንም በተስፋ አሁንም በሽብሸባ ብቻ አሁንም ከበሮ በመምታት ብቻ አሁንም አውደ ምሕረት አካባቢ በመገኘት ብቻ ወደ ጸጋው ዙፋን ሳንጠጋ የእርሱ መኖሪያ ለመሆን ራሳችንን ሳናሳድገው በዚህ ብቻ። ፍቅራችን የሚለካው በዚህ ነው ወዳጆች። ፍቅር የሚለካው ፍቅር ከህይወት ምንጭ ተለይቶ ከሞት ማምለጥ አይቻልም ወዳጆች፣ አይቻልም። ህይወት በህይወት እንዲኖር የሰው ልጅ ከሞት ጋር ስለተላመደ እስራኤል ከግብፅ እንኳን ሲወጡ ስትመለከቱ በዚህ በኦሪት ዘጸአት ስታነቡ አጠቃላይ ኦሪት ዘጸአትን እግዚአብሔር ህዝቡን ከባርነት ነፃ ካወጣው በኋላ
ወደ ምድረ በዳ መራው። ወደ ምድረ በዳ እየመራው በዚያም ድንኳን እንዲሰሩለት ነው የጠራቸው። በልባቸው እንዲያደር አይደለም፣ ድንኳን የሱ ማደሪያ እንዲሰሩለት። አሁን እኛ እንደዚህ ነን። ማደሪያውን እየሰራን የእርሱ መቅደስ ሳንሆን አናሳዝንም? ድንኳኑን እያቆምንለት የእሱ መቅደስ ሳንሆን ወዳጆቼ፣ መቅደሱን እየሰራንለት እኛ የእሱ መቅደስ ሳንሆን ልክ እንደ እስራኤል ድንኳኑን ሰርተው በድንኳኑ እግዚአብሔር ያድራል። እግዚአብሔርን የፈለገ ሁሉ ይላል መጽሐፍ ከሰፈር ውጭ ወዳለ ወደ መገናኛው ድንኳን ይወጣ ነበር። ይሄ ድንኳን የመኖሪያ ስፍራ ማለት ነው። የመኖሪያ ስፍራ በዚህ የእግዚአብሔር መገኘት በተለያየ መንገድ ይከናወን ነበር። በብሉይ ኪዳን በፍጥረቱ በቁሳዊ መንገድ ይገለጥ የነበረውን አምላካቸውን ከሩቅ በመመልከት በተስፋ ብቻ እስራኤላውያን የሰማይና የምድር አምላክ በሆነው በቅዱሱ አምላክ ፊት የማምለክ የማገልገልና የመኖር አስደናቂ መብት እግዚአብሔር ሰጥቷቸው ነበር። በውስጣቸው ግን አያድርም። ምክንያቱም አፈር የሚበላው ሰውነት ሆኗል። ኃጢአት አሸንፎት በውስጣቸው አያድርም። ሕያውነትን ማስተናገድ የሚችል ሰውነት አይደለም። ዘላለማዊነትን ማስተናገድ የሚችል ሰውነት አይደለም። ከእናት ማኅፀን ሲወጡ ጀምሮ ሞት እየሸተተው የሚወጣ ሰውነት ነው። ስለዚህ እግዚአብሔርን በሩቁ ያመልክ ነበረ። እንዳለመታደል ሆኖ ይሄ ታላቅ ሕዝብ ልክ እንደ አዳምና እንደ ሔዋን በዓለም ሐሰት ተታሎ ከእግዚአብሔር መራቅ መረጠ እና ከግብፅ ወጥቶ ከነዓን ከገባ በኋላ እንኳን ማስጠንቀቂያ ቢሰጠውም እግዚአብሔር ልቡ ስለደነደነበት ዳግመኛ ወደ ባቢሎን አወረደው። እግዚአብሔር ዳግመኛ በመጨረሻ እልሁ የእስራኤል እንደገና ከምድሪቱ ወጥቶ ባቢሎን እንዲበላው በባቢሎን እንዲሰቃይ ሆነ። ዳግመኛ ደግሞ በፍቅሩ ከባቢሎን አወጣው። ከባቢሎን ቢወጣም ዳግመኛ ወደ ኢየሩሳሌም ቢመለስም ከእግዚአብሔር ጋር ግን ዘላቂ ሕይወት ሊኖረው የሚያስችል የኃጢአት ድል አልተገኘም። ከባቢሎን መውጣት ብቻውን ድል አይሆንም። ከዓለም መምጣታችንና እዚህ መቅደስ መግባታችን ብቻውን ድል አይሆንም። ክርስቲያኖች መውጣት አለ። ከዚህ በረት የወጡ ብዙዎች የሉ። ከዚህ መቅደስ የወጡ ብዙዎች የሉ። ትላንትና እንደናንተ ነጠላ መስቀለኛ ለብሰው መስቀልያ ለብሰው እንደናንተ ፊታቸውን ያሸበሽቡ የነበሩ ነጠላቸውን ጥለው ርቃናቸውን አልታዩም፣ አልተውትም። ይህንን ሕይወት መሸነፍ አለ። እንዳንሸነፍ የእሱ መኖሪያ ወደ መሆን መጠጋት፣ የእሱ ድንኳን። ይሄ ዘመን ሲያበቃ በተስፋ የሚጀምረው ወንጌል የዮሐንስ ወንጌልን ስትመለከቱ ምዕራፍ 1 ቁጥር 1 ላይ ምን አለ? ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእግዚአብሔር ዘንድ የነበረ በእግዚአብሔርነት ያለ እርሱ ቃል ሥጋ ሆነ፣ ጸጋን እና እውነትንም ተመልቶ በእኛ አደረ። እስኪ በእኛ አደረ በሉ። የሚገርም ነው። በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሲና ተራራን አልፈን ወደ ጽዮን ከተማ ገባን። በእኛ አደረ፣ ባህሪያችንን ተዋሃደ፣ በመካከላችን ኖረ። የሰው ልጅ ተብሎ ተጠራ። አማኑኤል ኢየሱስ መድኃኔዓለም ተባለ። የእኛን ሰውነት ስግው ቃል በመዋሃድ በመካከላችን ለምን? ከኛ ጋር መኖር ስለሚፈልግ። እዚህ ከኛ ጋር መኖር ስለሚፈልግ በሉ። ይገርም ነው። እኛም ብያልነው ስንሸሸው የሚከተለን በፍቅር እረፍት ልስጣችሁ ልኖርባችሁ የሚለን የሚከተለን ድንኳኑ እግዚአብሔር በምድር ላይ የሚገለጥበት ቅዱስ ቦታ ነበረ። አሁን ክርስቶስ በእግዚአብሔርና በሰዎች መካከል መሰብሰቢያ ሆነ። ስሙ የተመሰገነ ይሁን። ትልቁ መቅደሳችን ክርስቶስ ነው። ሁላችንን አንድ አካል ውስጥ ብልቶች አድርጎ የሚሰበስበን ሁላችንን እርሱ ውስጥ እኛ እንኖራለን፣ እሱ እኛ ውስጥ ይኖራል። ክርስትና ማለት ይሄ ነው። እግዚአብሔር ራሱ ከኛ ጋር ለመኖር መጣ። ከኛ ጋር ለመኖር እኛ ተነወጠ፣ ተከትሎን ከኛ ጋር ለመኖር መጣ። የክርስቶስ ሞት
እግዚአብሔር በመካከላችን እንዳይገኝ የከለከለውን ያንን የኃጢአት መጋረጃ ቀደደው፣ ግድግዳውን አፈረሰው። እግዚአብሔር ከሰው ጋር አደረ። እግዚአብሔር በሰው ውስጥ አደረ። አሁን ይሄን ነው የሚፈልገው አምላካችን። በመካከላችሁ ከእናንተ ጋር እኖር ዘንድ በቃ መኖሪያ እናደርጋለን። የሚወደኝ ቃሌን ይጠብቃል፣ አባቴ የሚወደዋል፣ እኛ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አሁን የእግዚአብሔር ማደሪያ ሰው ነው። እስቲ ሰው ነው በሉ። ሲበሉ ሰው። የማን ማደሪያ? አልሰማሁም። የእግዚአብሔር ማደሪያ ሰው። ለዚህ ነው ራዕየ ዮሐንስ ምዕራፍ 21 ቁጥር 3 ላይ የእግዚአብሔር ድንኳን በሰዎች መካከል ነው። ማደሪያው በሰዎች መካከል ነው። ከስጋዊ በኋላ እግዚአብሔር በሕዝቡ መካከል እንደገና ይኖራል። እንደገና ከእርሱ የሚለዩን ኃጢአትና ሞት በቁጥጥራችን ስር ውለዋል። እኛ አክሊል ካላደረግናቸው፣ እኛ በራሳችን ላይ ካላደረግናቸው በእግራችን ስር ወድቀዋል። በክርስቶስ ሞት ሰዎች በእግዚአብሔር ፊት አሁን ሙሉ የህይወት አድራሻቸውን አግኝተዋል። መዳረሻቸውን አግኝተዋል። ትላንት እንደነገርኳችሁ። ስለዚህ ሰው ምንድን ነው? የእግዚአብሔር መንግስት ነው። ለዚህ ነው ጲላጦስን ምን አለው ጌታ? መንግስቴ ከዚህ ዓለም አይደለችም አለው። ከዚህ ዓለም አይደለችም። ማን ነው መንግስቱ? የምዕመናን ልብ ናት። የምዕመናን ልብ ደግሞ ከዚህ ዓለም አይደለችም። በዓለም ትኖራለች እንጂ ዓለም ውስጥ አትኖርም። ዓለምን የምዕመናን ልብ ትጠቀምበታለች እንጂ ዓለም አትጠቀምባትም። ለምን? የእግዚአብሔር መንግስት ናት። የእግዚአብሔር መንግስት የእግዚአብሔርን መልክ ገንዘብ ባደረጉ ሰዎች ልብ ውስጥ ያድራል እግዚአብሔር። መልኩን ገንዘብ ባደረጉ ሰዎች አንድ ሁለት ሶስት ሐሳቦች ነግሬያችሁ ትምህርት ልጠቅልል ባያልቅም፣ የእግዚአብሔር መልክ ክርስቲያኖች በየትኛው የሰውነታችን ክፍል ነው ያለው? በየትኛው? መቼም ባዮሎጂ ተምረናል፣ ሳይንስ ተምረናል እና ስለ አምስቱ የስሜት ሕዋሳት እናውቃለን። እያንዳንዱ ስሜቶቻችን ምን ተግባር እንደሚፈጽሙ እናውቃለን። በዚህ ልክ ግን በሕዋሳቶቻችን ውስጥ እግዚአብሔር በየትኛው የሰውነታችን ክፍል ነው ያለው? መልኩ ይሄ መልክ የማይሞት መልክ ነው። ይሄ መልክ የራሱ ነፃነት ያለው መልክ ነው። የማይነጠቅ ነፃነት፣ አስገዳጅ ሌላ አስገዳጅ አካል የሌለበት ነፃነት ያለው መልክ ነው ይሄ መልክ። እግዚአብሔር ደግሞ እጅግ ንጹሕ መንፈስ ነው። ታዲያ ሰው የእግዚአብሔርን መልክ ሲይዝ እግዚአብሔር በእርሱ እየኖረ ነው ማለት ነው። የእግዚአብሔርን መልክ ደግሞ ሰው የሚይዝባቸው መንገዶች አሉ። አንደኛ በነፍስ ዘላለማዊነት፣ በፍላጎት፣ በምክንያታዊነት ትርፍ ሳናስብ ንጹሕ ፍቅርን በመስጠት የእግዚአብሔርን መልክ እንይዛለን። እስኪ ይህን ቃል ከኔ ጋር በሉ። ትርፍ ሳናስብ በሉ። ንጹሕ ፍቅርን በመስጠት ምላሽ የማይጠብቅ ፍቅር ማነው የሚያደርገው? አለ ከገላመጠው ጎረቤት ጋር ፍርድ ቤት የሚቆም ሰው አሁን ምላሽ የሌለው ፍቅር ይሰጣል? እንዴት ይሰጣል? ማደሪያው የሆኑ ግን እንዲህ ናቸው። ዘላለማዊ አምላክ ለሰው ልጅ የነፍስን ዘላለማዊነት ሰጥቷል። የነፍስ ዘላለማዊነት የተገኘው በእግዚአብሔር ጸጋና በቸርነቱ ብቻ ነው። አዳም ከእግዚአብሔር ሲለይ እንኳን ነፍስ አልሞተችም። ስጋ ነው መበስበስ የገጠመው። ነፍስ በሕይወት ወደ ሲኦል ነው የወረደችው። አሁን ደግሞ ክርስቶስ ከሞተና ሞትን ካሸነፈ በኋላ ስጋ ራሱ ዘላለማዊነትን ገንዘብ አድርጓል። ወደ መቃብር ወርዶ ዳግመኛ የማይበሰብስ ማንነት ይዞ ይነሳል። ግን ሲነሳ ትንሣኤ ዘለሐሳር አለ። ስጋ ይነሳል። መቃብር አሁን ስጋን ማበስበስ አይችልም። ግን የሐሳር ትንሣኤ አለ። እግዚአብሔር ከዚህ ይጠብቅ። ስለዚህ ተመልከቱ፣ ይሄ ዘላለማዊነታችን በእግዚአብሔር ቸርነትና ጸጋ የተገኘ ነው። እግዚአብሔር በተግባሩ ሙሉ በሙሉ ነፃ ነው። እናም ለሰው ልጅ በተወሰኑ ትንሽ ጠቃሚ
ገደቦች ብቻ ነው ያኖረበት። ልክ አንድ መኪና እየነዳን የትራፊክ መብራት እንደሚያቆመን የሚያቆመን የትራፊክ መብራት ከግጭት ራሳችንን ከአደጋ እንድንጠብቅ እንደሚያደርገን ራሳችን ከአደጋ የምንጠብቅበት የምንከለከልባቸውን ህጎች አሰመረልን እንጂ ከዛ ውጭ እግዚአብሔር ሙሉ ነፃ አድርጎ ነው የፈጠረን። ሙሉ በነፃነት የመንቀሳቀስ ችሎታን ሰጥቶን እግዚአብሔር እጅግ ጥበበኛ ነው። ለሰው ልጅ ከምድራዊ ፍጥረታት ጋር አብሮ እንዲኖር ያደረገ ጥበበኛ አምላክ አብሮ እንዲኖር ብቻ አይደለም። በጣም ይገርም። ከዚህ ዘላለማዊ ጥበቡ ለሰው እግዚአብሔር ስላካፈለው ስለሰጠው በጸጋ ሰው ደግሞ ከፍጥረታት ጋር አብሮ መኖር ብቻ ሳይሆን በዚህ የተወሰነ ብቻ ሳይሆን በሚታዩ ነገሮች የታጠረ ብቻ ሳይሆን እንደውም ወደ ፍጥረታት ወደ ጥልቅነታቸው በመግባት ውሳጣዊ ትርጉማቸውን ማሳወቅና ማስረዳት ወደሚችልበት ጸጋ እግዚአብሔር ይገርማቸዋል። ፍጥረትን ከፈጠረ በኋላ አዳምን ስም እንዲያወጣ ተወው ይላል መጽሐፍ ቅዱስ እና አዳም እንዴት አድርጎ ስም እንደሚያወጣላቸው ያይ ነበር እግዚአብሔር። በራሱ ፍጥረት ላይ እንዴት እንደሸለመው ተመልከቱ፣ እንዴት እንደሰጠው ተመልከቱ። ስጦታ አዳም ከእግዚአብሔር ጋር ያልተጣላ አእምሮ ስለነበረው ስም ሲያወጣላቸው እንደ እግዚአብሔር ሐሳብ ነበር ያወጣላቸው። በሚያወጣላቸው ስም እግዚአብሔር ይደሰት ነበረ እና ፍጥረትን በርብሮ ፍጥረትን መርምሮ ጥልቅ ትርጉም ጥልቅ ጸጋቸውን ማሳየት የሚችል ክብር አለው ሰው። ይሄ ጸጋ ተሰጥቶታል። የሰው ልጅ አእምሮ ወደማይታየው ደረጃ ከፍ ማለት የሚችልበት የሁሉ ምንጭ ወደ ሆነው አምላክ ከፍ ማለት የሚችልበት ጸጋ ተሰጥቶታል። የማይቆም አስሩ ማዕረጋት የምንላቸው ይሄ ተሰጥሞ ባህር ላይ ነጽሮተ ስሉስ ቅዱስ የሚሄድ ሜትር የማይለካው ርዝመቱ ልኬቱ ወደማይታወቅ ወደ ጥልቅ እግዚአብሔር ምስጢር የሚያድግበት ጸጋ ከእግዚአብሔር ተሰጥቶታል። አስደናቂ ስጦታ ነው። የሰው ልጅ አእምሮ ፈቃዱን በንቃተ ህሊናና በእውነት ነፃ አድርጎ የሚኖር ነፃ ይሄ ዝቅተኛ ተፈጥሮ አፈርነቱ ብቻ የሚታይበት ሳይሆን ከሰው ልጅ ከፍተኛው የክብር ደረጃ ጋር የሚስማማ እመቤታችን ወደ ደረሰችበት ወደዚያ ታላቅ የክብር ደረጃ እንዲወጣ ያልተከለከለ ልዩ ፍጥረት ነው ሰው እና እግዚአብሔር ሰውን በቸርነቱ ፈጸመ። በፍጹም አልተወውም ሰውን። ስለዚህ ሰው ያለ ፍቅሩ አይተውም። እግዚአብሔር ሰው እስትንፋሱን እንዲጋራው አድርጎታል። እስትንፋሱን የተቀበለው ከእግዚአብሔር በመሆኑ ከእርሱ ጋር የሚዋሃድበትን ሀብቱን ይጠብቃል። አንድነትን ወደ መጠማት ያድጋል። ከእግዚአብሔር ጋር ያለ አንድነት ይሄ በምን ይታወቃል ብትሉኝ፣ ሰው ቀጥ ብሎ በመሄዱ ወደ ሰማይ ቀና ማለት የሚችል ፍጥረት ሰው ብቻ ነው። ሰው ብቻ እንዲህ ቀና ብሎ ማየት የሚችል ፍጥረት ወደ ሰማይ ማየትና በሁለት እግር መሄድ የጸጋችንን ጥልቅነት የሚያሳይ ነው። ይሄ ለእግዚአብሔር ያለንን ፍላጎትና በሰው ውስጥ ያለውን የእግዚአብሔር መልክ የሚያሳይ ነው። ስለዚህ ውስጣዊ ማንነታችን የከበረው የሚከብረው የነፍሳችን ስልጣን የእግዚአብሔር መገለጫዎች ሲሆኑ ነው። የእግዚአብሔር መልክ በነፍስ ተፈጥሮ ውስጥ እናያለን። አሁን ሰው ሁሉ የእግዚአብሔር መልክ ነው። የሚያምነውም የማያምነውም የእግዚአብሔር መልክ ነው። ሌላ አልሰራውም ማለት ነው። የማያምነው የእግዚአብሔር መልክ ነው። እሱ በነፍስ ተፈጥሯዊነት፣ በነፍስ ነፃነት፣ በነፍስ ዘላለማዊነት ውስጥ ይታያል። ይሄ እግዚአብሔር መልክ ነው እና እግዚአብሔር መልክ በዚህ ይታያል። ምሳሌው ግን በተግባር የሚገለጥ ነው፣ በሰው ተግባር። ለዚህ ነው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔን ምሰሉ እኔ አምላኬ ክርስቶስ እንደምስል። እርሱን መምሰል ግን ወዳጆች በተግባር የምንገልጠው በተግባር። ስለዚህ ሰው የእግዚአብሔር መኖሪያ ለመሆን አንደኛ በጎነት፣ ቅድስና፣ ስነ ምግባር ፍጹም በሆነ መልኩ እነዚህ የመንፈስ ቅዱስ ስጦታዎች ተቀብሏል። እነዚህን ሲጠብቅ የእግዚአብሔር መኖሪያ ይሆናል። ይህንን ያደርገው በፈቃዱ ነው። እግዚአብሔር ምክሩ ምንድን ነው ወዳጆቼ? ምክሩ ምንድን ነው? እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ስታነቡ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። የእግዚአብሔር ምክሩ ይሄ ነው። በእኛ ላይ ያለው ምክር ደባ የለም። ምክሩ ምንድን ነው? በእርሱ መልክና ምሳሌ እኛን መፍጠር። የፍጥረት
ተግባር ደግሞ ምንድነው ብትሉኝ ሰውን በራሱ መልክ ፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 በራሱ ይሄ የፍጥረት ተግባር ነው። በራሱ መልክ ፈጠረው። ሰው ተፈጥሯል። የሱን መልክ የሚያሳድግ ነው ሰው የእግዚአብሔርን መልክ በውስጡ የሚያሳድግ አንድ ታላቅ የቤተክርስቲያን አባት ቅዱስ ጎርጎሪዎስ ይባላል። ይህ ታላቅ አባት ምን ይላል? ቅዱስ ጎርጎሪዎስ ዘኑሲስ ይባላል። በእግዚአብሔር ምክር በእርሱ ምሳሌ የመኖር አቅም ተሰጥቶናል። እስቲ በሉ በእግዚአብሔር ምክር በሉ እስቲ በእርሱ ምሳሌ የመኖር አቅም ተሰጥቶናል። የእግዚአብሔር መኖሪያ መሆን በእግዚአብሔር እቅድ መኖር ነው። የእግዚአብሔር መኖሪያ መሆን ማለት እኛ እንድንሆን ለሚፈልገው መለኮታዊ ዓላማ ታማኝ መሆን ነው። አካላዊ ቅርጻችን አይለወጥም። አጭርነታችን፣ ረጅምነታችን፣ ቅላታችን፣ ጥቁረታችን፣ ጠይምነታችን አይለወጥም። አካላዊ ቅርጽ አይለወጥም። ምስጢራቱ እንኳን አካላዊ ቅርጻቸውን አይለውጡም። ስጋ መለኮት የሚሆን ህብስት አካላዊ ቅርጹን አይለውጥም። ውሳጣዊ ጸጋው ነው የሚለወጥ። የምንጠመቅበት ውሃ አካላዊ መልኩን አይለውጥም። ውሳጣዊ ጸጋው የእግዚአብሔር ልጅ ያደርገናል። ክርስቲያንም ልክ እንደዚህ ነው። የምትመለከቱት መቅደስ በሁሉም የሰው ልጆች አይን የሚታየው ድንጋዩ ነው። እውነት አስብ። አዎ አካላዊ ቅርጹ አይለወጥም። ውሳጣዊ ጸጋው ነው ርቀን የምናየው፣ ተሻግረን የምናየው፣ ከአካላዊ ቅርጹ አልፈን የምናየው ጸጋ። ሰውም ልክ እንደዚህ ነው። አካላዊ ቅርጹ ማንም ዓለም እንዳለው ያለ ነው። ውሳጣዊ ማንነቱ የእግዚአብሔር መኖሪያ ወደ መሆን ውሳጣዊ ጸጋን ገንዘብ ማድረግ ጸጋና ፍቅርን ለማሳየት በዙሪያችን ካለው ፍጥረት ጋር ህብረት በመፍጠር ህይወታችንን ማሻሻል መለወጥ የምንችልበት ሀብት መልካችን የበለጠ እግዚአብሔር እንዲመስል ልናደርግ የምንችልበት ጸጋ። ይሄ የህይወት እውነተኛ ዓላማና ግብ ነው ወዳጆቼ። ክርስቶስ ምንድን ነው ያደረገው በህይወቱ? ክርስቶስ በህይወቱና በአገልግሎቱ በግልጽ ያሳየው ይሄንን ነው። ችግረኞችን ይንከባከብ ነበር። እንደምታውቁት በጎ አድራጎት አይደለም፣ ገንዘብ በማዋጣት አይደለም፣ ችግረኞች ጋር በአካል በመድረስ አይኑ ለታወረው የሕክምና ወጪ በመክፈል አይደለም፣ አይኑ ለታወረው አይኑ እንዲያይ ያደረገ። የለምጽ ደዌ ለገጠመው የለምጽ ደዌውን እንዳይሁድ በመጠየፍ አይደለም፣ እየዳሰሰ ፈውስ በመስጠት የክርስቶስን ህይወት መኖር። በህይወቱ ውስጥ በቃ የፍቅር ድርጊቶች በዝተው እናያለን። የሚረዳቸውን ይዳስስ ነበር እግዚአብሔር። ክርስቲያኖች ይህ ጥላቻ በነገሰበት ዓለም እንዲህ ያለ ታላቅ ፍቅር ለዓለም የሚያሳዩ ቤተሰብን፣ ጓደኛን ብቻ ሳይሆን ሁሉንም እንድንወድ የተጠራንበት የእሱ መኖሪያ መሆን ማለት ነው። ይሄ ነው ዓለምን ዩኒቨርስ በእሱ መነጽርነት ማየት። የወደቀውን ዓለም አይቶ እንዳዘነለት በሚወድቀው ዓለም ማዘን መጥላት አይደለም። አልተሰጠንም፣ ይሄ አልተሰጠንም። አንዳንድ ምንለማመዳቸው የፉከራ ትምህርቶች አሉ። ወዳጆቼ እኛ የእግዚአብሔር መኖሪያ መሆን ካለብን ለዓለም የምናሳየው ፍቅርና ይቅርታ ነው። ይቅርታ ይሄን ነው። ከፍቅር ጋር አባቶቻችን የእግዚአብሔር ማደሪያ በመሆናቸው የአራዊት የሚዘልበትን ጫካ ገዳም አድርገውታል። በሰማዕትነት የበላቸውን እሳት የእግዚአብሔር ሕያውነት የሚታይበት መቅደስ አድርገውታል። ለምን? የእግዚአብሔር ማደሪያዎች ስለሆኑ። ጠዋት ሥላሴን በዚህ በቁሳዊ ፍጥረት ውስጥ አሳይቻቸዋለሁ። አሁን ባጭር ቃል እግዚአብሔር መንግስቴ ከዚህ ዓለም አይደለም አለ። መንግስቴ ምዕመናን ናቸዋል። መጽሐፉን የወሰዳችሁ ሰዎች እዛ ላይ በደንብ ጽፌዋል ይህን ጉዳይ። መንግስቴ አሁን ክርስቲያኖች አንድ ባልና ሚስት፣ አንድ ኦርቶዶክሳዊ ባለትዳር ትዳር ሲመሰርት ባል ለክርስቶስ ምሳሌ ይሆናል፣ ሚስት ለቤተ ክርስቲያን ምሳሌ ትሆናለች። የክርስቶስና የቤተ ክርስቲያን ውህደት በባልና በሚስት በኩል ይታያል። ከዚያ እግዚአብሔር ባርኳቸው ፍሬ ሲሰጣቸው ደግሞ ልክ ልጅ ሲወልዱ ደግሞ ባል የክርስቶስ ምሳሌ መሆኑ ብቻ ተወስኖ አይቀርም። ከፍ ይልና የእግዚአብሔር አብ ምሳሌ ይሆናል። ለልጁ በሚያሳየው ፍቅር የእግዚአብሔር አብ ምሳሌ አብ አንድያ ልጁን የሚወድበትን ጥልቅ ፍቅር የሚረዳው ለልጁ በሚሰጠው የሚሳሳ ፍቅር በኩል ነው። የአብ ስጦታ የሚገባን
ልጆች ደግሞ ፍሬዎች ናቸው። ልጆች ደግሞ የመንፈስ ቅዱስ ምሳሌዎች ናቸው። ስለዚህ የአንድ ኦርቶዶክሳዊ ባለትዳር ሕይወት ውስጥ ከተጋባ በኋላ ልጅ ሲመጣ የሥላሴ መንግስት ሆኗል ማለት ነው። የማን መንግስት አልኳችሁ? የሥላሴ መንግስት የሚታይበት። ወደ እርሱ እንመጣለን፣ ወደሚወደኝ ወደ እርሱ እንመጣለን፣ በእርሱም ዘንድ አለ መኖሪያ እናደርጋለን። እኔ ሰሞኑን አንድ ከሀገር ወጣ ብዬ አንድ ቦታ ነበርኩና የሄድኩበት ሀገር የክርስቲያኖች ሀገር ነው። በጣም ትንሽ ከኛ በዶግማ ለየት የሚሉ ናቸው፣ ግን ኦርቶዶክሶች ናቸው። በጣም ግን የታዘብኩት ምን እንደው ታውቃላችሁ? እንዲህ ስዞር በእያንዳንዶቹ የክርስቲያኖች መኖሪያ ቤት በራቸው ላይ የመኖሪያችን ቤት በራቸው ላይ የእመቤታችን የቅድስት ድንግል ማርያም ሐውልት አለ። የሁሉም ክርስቲያኖች ቤት። እኛ ጋር ያለው የቤት ቁጥር ነው 0050። ምን ነው አሁን እኛ እናድርግም ብንል አይፈቀድልንም። በእርግጥ ግን ክርስቲያኖች አሁን በውጫዊ ቤታችን በር ላይ ከግብፃውያን መቅሰፍት መዳን የሚችሉበትን የበጉን ደም በበራቸው መቃል ላይ እንደቀቡ እንደ እስራኤል ክርስቲያኖች የቤታቸው ራስና ምልክት ሊያደርጉት የሚገባው ሥላሴን ነው። ቤታችሁ የሥላሴ መቅደስ ሊሆን ይገባል። ሰውነታችሁ የሥላሴ መቅደስ ሊሆን ይገባል። የምንማረው ለዚህ ነው፣ የእግዚአብሔር ንጹሕ መቅደስ እንድንሆን። እርሱ ከኛ ጋር መኖር ይፈልጋል፣ እኛም ከእርሱ ጋር መኖር እንፈልግ። በእርሱ ዘንድ ማረፊያን እናደርጋለን። አምላካችን እግዚአብሔር ልባችን፣ ሕያው ሰውነታችን፣ ሕዋሳቶቻችን ሁሉ የእርሱ የቅድስና መገለጫ መቅደሶች እንዲሆኑ መንፈሳዊ ጉልበቱን ያድለን። የሰማነውን በልባችን ያስቀምጥልን። የእግዚአብሔር ቸርነት አይለየን። የብፁዕ አባታችን በረከት ከሁላችን ጋር ይሁን።